ባሱ ከሳይት 5 ነው የሚመጣው ለምን እዚህኛ አራብሳ ሰፈራ ጋር ለምን አንድ ባሳ ይመደብል ኮሜንት ላይ የማይረባ ኮሜንት የጻፈ ሰው ፋቂው አሁን ላይ ይሄን ድምጽ የማያውቅ ሰው አለ ብዬ አላስብም የሚም ማድመቂያ የሆኑት ማዘረኝ ናቸው በአንድ ቀን 4 ቪዲዮ ነው የሰሩት አራቱም ቫይራል ነው ጋይስ ለማንኛውም ቪዲዮቹ ለሳይቻችሁ ልመለስና ኮሜንት አነብላችኋለሁ የትም እንዳትሄዱ ባሱ ከሳይት 5 ነው የሚመጣውኛ ከራብሳዛ ለምን ሰፈራ ጋር አንድ ባሳ አይመደብልንም ከሳይት 5 ነው የሚመጣው ባሱኛ ግን ቆመን ፀሐይ እየበላን ነው ስንት ሰዓት ሙሉ ቆመን ቆይ አላለቅም ባሱ ወደ እነሱ መምጣት ሲኖርበት እነሱ ተመልሰው አሁን ወደ ሄዱ ማለት ነው ባሱ ያለበት ጋር ሳይት 5 ሄዱ ቆይ ሳይት 5 ሄደው ደግሞ የቀረጹትን ቪዲዮ ለሳይ ሳይት 5 ሄደን ደግሞ እንግዲህ ሳይት 5 እናገኛለን ብለን ሳይት 5 ሄደን ደግሞ ሳይት 5 ስራ እየመጣ መገናኛ ነው የሚለው ምንድነው ፒያሳ እንፈልጋለን የፒያሳ ባስ ለሁል ጊዜኛ መማረር አለብን እንዴ እናሳታለ ከተነስተው ከነበሩበት ወደ ሳይት 5 ሄዱ ሳይት 5ም ሄደው እንዳለ የሚመጣው ባስ የመገናኛ ባስ ለምንድነው የፒያሳ ባስ ያሪሉ ቭሎግ በለው ቆይ አላለቀም ገና ሰርገኛ ይመስል ባዶአቸውን ይመላለሳሉኛ በፀሐይ እየተቃጠልን ባዶአቸውን ይዝናናሉ ጭራሽኛ እየተቃጠልን ህዝቡ ተማሯል በጣም ጭራሽ የሚገርመኝ ነገር እኮ አላፊ የተባለችው ስትመጣ አረ ፒያሳ ባስ ያለ ስንላት ዝም ብለሽ ጠብቂ ያለች ዝም ብዬ የምጠብቀው ነው 4 ሰዓት ስራ የለኝም ኮሜንቱን ተመልከቱት ጋር አሉቦቦ ባሱ ሳይመጣ እኮ እሳቸው ፌመስ ሆነ እንደምን ተመልከቱት ቢስ ከዛሬ አልተሳፈ አንደኛው ቪዲዮ ትላንት ያየው ሰውዬ ሌላ ቪዲዮ ዛሬ ሲመጣል ኧረ ተውኝ እስከዛሬ ባስ ይገዛላት አረ ወይኔ ኧረ ተውኝ ላዶናይ ንገሩት ጋይስ ይሄን የባስ ፍቅር ምን እንዳይቀሩነት እቺን ኮሜንት ደግሞ ጻፋችሁ ብላ ደግሞ አሁን እዚህ ቪዲዮ ላይ ጋይስ ልክልካችንን ማለት ነው እዚህ ቪዲዮን አሳያችሁ ልመለስና ደግሞ ኮሜንት አለ ሌላ አንዳንድ ቆሻሻ ደደብ የሆናችሁ ሰዎች ኮሜንት ይጥራችሁ የማይሆን ወሬ የምትጽፉ ከካሞች ምን አገባችሁ የፈለኩትም ብሆን አንድ ቀን ለሰው ማደርሱ ሁሉ ታቃጥራለች ምድር አቃጣሪ ቅማላ ሚደደብ ኮሜንት ላይ የማይረባ ኮሜንት የጻፈ ሰው ፋቂው ሰው የፈለገው መሆን ይችላል ቦርኮላ ስድብ በአክብሮት ተከሽዶ አሉቦቦ ወይኔ ያረብ ላይ ያላችሁ እኮ እንደዚህ ግን አይባልም ነውር ነው እዚህ ያለ በከል ዛጋው ለነገሩ እርሶስ ፋኪው ብለው ነው የለ ከዛ ይብዛ ጋይስ ዘንድሮ ፖስታችሁ ጎማችሁ በቃ ብሶብናል ማለት አሉቦቦ ደረሰው ፈጣሪውን ሳይፈራ በዚህ ብር መብላት የምችለው ያት በደንብ ብሯን መጀመሪያ ጋይስ በዚህ ብር መብላት የምችለውን ቆንጆ ራት ንገሩኝ ብሎ ነው ፖስት ያደረገው እንግዲህ ኮሜንት ላይ ያው የኛን አንጀት በላ እውነቱን ነው እራት ላለመብላት ራሱ ያስጨምራል ኧረ ተውኝ ለኔ ብጤ ብሰጣት ራሱ አባ ቀይራት ነው የሚላል ቆንጆ ራት
አሳር ለብለብ ይመቻል። ማስቲካ ግዛና ቀጭ ቀጭ እያደረግ ወክ ብላባት። እሱንም ከተቀበሉት እኮ ነው። ሱቆች ማስቲካ በዚህ ብር አይሰጡም። እውነት እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። እንኳን እዚህ ጋር ደግሞ አንድ ጂሲዎች አሉ። ደግሞ እኮ በዋንጫ ነው የተመረቁት በሜዳሊያ። ለማንኛውም ቪዲዮአቸውን አይተን እንመለሳለን። ኮሜንቷን ወይ እንላታለን። የትም እንዳትሄዱ። አሁን ጂሲ ተማሪ ናችሁ። ጂሲ ማለት ምን ማለት ነው? ጂሲ ማለት በጣም ከባድ ጥያቄ ነው። እሺ እንደ በራስህ ፍላጎት የተረዳሁትን መናገር እችላለሁ። ጂሲ ማለት ምን እንደሆነ ትርጉም ጂሲ ማለት ብዙ አንደኛ ከተወለድንበት ተነስቶ እስከዚህ ሰዓት ብዙ የለፋንበት፣ ብዙ ጣርንበት፣ ዳግም ደግሞ ነገ ለሌሎች አርአያ የሚሆን ሰዎች ከዚህ በኋላ ብቆ 3 ዓመት ታግለናል። ከጨረስን በኋላ ለሌሎች መብት ሰው ለመሆን እንደበቃው ማለት ነው። ጂሲ ማለት ምን ማለት ነው? አመሰግናለሁ። ጥያቄ መሰረት መመለስ ያው ብዙ እንትን የሚከብድም ወይም እንትን በሆንም ችግር የለም እና ጂሲ ማለት ሰው ተምሮ ሲወጣ ማለት ነው ወደ ማድረግ ሲደርስ እንኳን አደረሳችሁ እንኳን እግዚአብሔር ለዚህ አበቃ ብሎ ሰው የራሱን ፍላጎትና የራሱን ደስታ የሚገልጥበት ፍላጎቱን የሚገልጥበት መንገድ ነው። አንቺ ጂሲ ማለት ምን ማለት ነው ለአንቺ? ዋንጫው የጸባይ ነው። ከታች አንደኛ ስለወጡ ነው መሰለኝ ጋይስ ዋንጫ የተሰጠው። ደስታውን የሚገልጽበት መንገድ ነው አለ። አንተ መንገድ ፊት ጂሲ ማለትማ ጎሮ ኮንዶሚኒየም ጎሮ ኮንዶሚኒየም ግርጎሪያን ካላንደረሽ በቃ ዋንጫው ለአርሰናል ይሰጥ። እየተመታቸው ወላሂ ስንት ዝገት ሰው አለ ጋይስ። ሰው ለምንድን ነው እንደዚህ የምታማርሩት? ላብራቶሪ እማ መድኃኒት እኮ አይገኝም። እስቲ ለማንኛውም ቪዲዮ ያሳጫችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። እንዴት ከሰው ጋር የሚመጣ ሰው ግርም ነው። በተለይ ከቦይፍሬንዶች ጋር ምናምን የምመጡ ቦይፍሬንድ ምናምን ያላችሁ ሰዎች ይመጡላል። ሐኪሙ ሰገራ እንድሰጥ ያው ያዛል። እኔ ጋር የሚያዘው ተቀባዩ ነኝ። በትንሽ ቆንጠራ አድርገሽ ሰገራ ይዘሽ ነኝ። ዞር ትልና ቦይፍሬንድ ነው የምትይው። አባቴ እኔ ሰገራ የለሽ። እሱ ደግሞ በደረው እማ መድኃኒት እኮ አይገኝልሽም፣ በሽታው መጥቶቅ ያለበት ስጪ ምናምን። ከዛ በስንት ክርክር ምናምን ትሄዳለች። ከዛ በኋላ ግን ቆልላ ነው ይዛ የምትመጣው። በጣም ነው ግርም የሚለኝ። እኔ ማዕድን ሚኒስቴር አለው ምን ይሰራልኛል? ነዳጅ ተወዷል፣ ቆጥቡ፣ ትንሽ ነው፣ ለሳምፕል ነው የሚያስፈልገው። ሁሌ ነው የምናገር። ምን ታካብዳለን? ዝም ብለን መልሳለሽ አትላ። እውነቱን ነው። የምትፈልገውን ያህል ወስደ ቀሪን በፌስታል ቴከው ያርግላል። የምር ግን አቆልሉ ጋይስ። ላብራቶሪ ጋር ስትሄዱ እንደ ቅቤ ስፈር እዛለ አስናቸው። ላብራቶሪ የምትሰጡ ሰዎች አላችሁ። አንድም ቀን ቁጭ ብዬ የሰገራ ታሪክ እሰማለሁ ብዬ አስቤም አላውቅም ነበር። ታደርጓለህ ጊዜው ነው ሀቢቢ። አንተ ለሰማሁ አንገሽግሿል። እሱ ቀኑን ሙሉ ሲያማስል የተማረ
ከአር ላይ ያነባል ትለኝ ነበር አያቴ። ሐራም ባቢ ትመቸኛለህ። ማይ ጋድ ቆልላ ነው የምታመጣው አይደል? ግን አላስ ይሄን ደግሞ ተመልከቱት። የሆነ ልጅ ደግሞ ካምፓስ እያለ ሲታመም እዛው የካምፓሱ ክሊኒክ ሲሄድ ሰገራ አምጣ ተባለ። ከዛን ሰገራ ሊያመጣ ሽንት ቤት ሲሄድ ሰገራው አልወርዳለው። ከዛው ከሽንት ቤቱ ላይ የሌላ ሰው ሰገራ ቆንጥሮ ወሰደላቸው። ከዛን ውጤቱ ሲመጣ ሰገራ ላይ ታይፎይድ ነው። ሲጀምር እኮ ካምፓስ ላይ ሁሉንም ሰው የሚያመው ተመሳሳይ በሽታ ነው። ስትታመም ስትሄድ አሞክሳስሊን ነው የሚሰጥ፣ የታወቀ ነው። በአር ተደብቄ የሚል ፊልም ልሰራ እያሰብኩ ስለሆነ ዋናው አክተር አንተ ነው የምትሆነው። ተዘጋጀ። አይ እንደው ነጥሩ ሰው አታማሩ። እነሱ እንደው ለምደውታል። አንዳንዶቹ እንደው ማክስ ለራሱ እኮ ያደረጉ እንደዚህ እየጨሰስ ይመጣል። የእውነት ማለት ይለምዱታል መሰለኝ። እኔ ብዙ ጊዜ አይቻካሉና ጋይስ፣ እዚህ ጋር ደግሞ ፖስታችሁ ኮማችሁ ማቅለ ያጣበት አንድ ቪዲዮ ነው መሰለኝ። አሮኒ ግን ትመችኛለሽ እንደ እስቲ ቪዲዮ ሳይቻችሁ ልመለስና ኮሜንት እናነባለን። የምር ግን ፖስት እያደረኩ ስላልነበረ አካውንት ተመቷል። ሁላችሁም ላይክ በማድረግ ጀምሮ የቻላችሁትን ያህል ኮፒ ሊንክ አድርጎ እያልኳችሁ ጋይስ ጉድ ሆንኩላችሁ። በእናታችሁ የእህቴ ቤት ነው ያለሁት። አሁን ሽንት ቤት ውስጥ ነኝ። እባካችሁ ስሜን ልንገራችሁ ያለሁበት ሁኔታ ማለት ነው። ሽንት ቤት ቁጭ ብዬ በስነ ስርዓት ብቻዬ ያለው እስከሚመስለኝ እርት አድርጌ ጨረስኩኝ። ከዛ በኋላ አትከበር እኮ ነው። አትከበር ሲልክ እነዚህ ነው ከውጭ ሀገር መተና ሙድ ብንይዝ ምን ችግር አለበት? እስኪ እንደዚህ ባለ ቡጥ ወይኔ ጉዴ፣ ወይኔ ጉዴ። ሽናት ለምንድን ነው የሚፈሰው? እሺ መላክ ከውጭ ሀገር ያመጣሁት ጭቃ ነው ብለህ በፌስታል ስጣቸው። እውነቱን ነው። ከውጭ የመጣ ነው ከተባለ ሁሉ ነገር ውድ ነው። ጠጣር ከሆነ በመስኮት ጣለ። ደግሞ እኮ አባባሉ ነው ቤት እረታርግ ቅርስ ይዝጋቡ ዘጊ ኢትዮጵያ እንደመጣህ ገና አሁን አረጋገጠን። አዎ መገለጫችን ይሄ ነው። ዝም ብለህ አግድም አስተኝተው አጥታ ምን አስፈል ኢትዮጵያ እኮ ነው። ይበጣሪ ይሄን ደግሞ ተመልከት። ራሱን ችሎ እንዲገባ ሞቲቬት አድርገህ እና ታዲያ እኛም ብቻ ነው እንደ ሞቲቬት የምታደርገው? እሰይ በለ ጋይስ። ስንት አይነት እጥያም ሰው አለ መሰለህ። ሀገራማን ብዬ ቪዲዮ ስክሮል እያደረኩ እያየሁ አንድ ቪዲዮ ጋር ደረስኩ። ቆይ ቪዲዮ ላሳያችሁና የደረሰብኝን የሞራል ግሽበት ታያላችሁ። እና ምን አለች መሰላችሁ? ብዙ ገንዘብ ካለ የት መኖር እንዳለብህ እኔ ልንገርህ፣ ወደ ጎን አሳልፈው አለች። እሺ ብዬ አሳልፈው። ምን ይላል? ገንዘብ እንዳለው ሰው ወደ ጎን ታደርጋለህ? ችግር ምን ሲያንከለክል ወደ ጎን አሳልፋለሁ። ምንም አልልሽም።